ተነስ ጨፍር። እንጨፍራለን። ተነስ ዘፈን ጨፍሪኝ ያልኩሽ በዘፈን እንደውም ፊዮሪ ባለፈው እኔን ያስጨፈረችኝ ጭፈራ ትጨፍር። እምቧበይ በይ እምቧበይ ልኝ እምቧበይ ልኝ እምቧበይ በጨፍር እባክህ እምቧበይ ልኝ እምቧበይ ልኝ አንድ ሶስት ፊዮሪ ወይኔ ሄርሜላ የማንም መጫወቻ አለው። ቆይ አንቺ ምን አይነት ጋርድ ነው ያለሽ? ጭራሽ ብሎ ከኛ ጋር ተንበርክኮ ይጨፍራል። ከዚህ በኋላ በፍጹም ከሱ ጋር መቀጠል አልፈልግም። ቆይ እንዴት እኔ ከአንዲት ሴት ፕሮቴክት ማድረግ ያቅተዋል? እሱም ብሎ ጋርድ ብሽቅ ነገር ነው። ቆይ ጸጋ እንዴት ተንቀንና ሙድ ተይዞብን እዚህ ትምህርት ቤት ከዚህ በኋላ እንደዚህ ነው የምንቀጥለው ማለት ነው? ሞቼ ነው ቆሜ ነው ሙድ የሚያዝብኝ። ፕሊዝ ጸጋ የሆነ ነገር አስቢና እነዚህ ልጆች ልካቸውን ማሳየት አለብን። በተለይ እቺ ፊዮሪ የምትባል ሴት ሁለቱንም ልካቸውን ባላሳያቸው እኔ ጸጋ አይደለሁም። ምን እናድርግ በእናትሽ? ይሄውን ቀላል ነው። የዛች ፊዮሪ የምትባለውን ሴትዮ ደካማ ጎኗን ማጥናት ይኖርብኛል። ከዛ ምን እንደማደርግ እኔ ያሳይሻለሁ። ቴንክ ዩ ማይ ሲስተር። እኔም ሳይውል ሳያድር ማንነታችንን እንድናሳያቸው ፈልጋለሁ። ዝም በያቸው። አሁን የምነግርሽን ነገር በደንብ አድርገሽ ስሚ። ምንድን ነው? ነገ ትምህርት ቤት ስንሄድ ምንም ነገር ቢሉሽ ምንም እንዳልተሰማሽ ነው አክት የምታደርጊው። እሺ? ቆይ እስከ መቼ? የእነሱ የሆነ መረጃ እጃችን እስክናስገባ ድረስ። ገባሽ? በደንብ ገብቶኛል። ይቺ ብሽቅ ጸጋ ማን እንደሆነች ባላሳያት ሞቻለሁ። እንሂድ።